እቺ ቆንጆ ሴት ለጓደኛዋ ልዕልት እንደሆነች ትነግራታለች። ከዛ በኋላ ጓደኛዋ በጣም ደስተኛ ትሆናለች እና እየተጫወተ አንድ ላይ ወደ ትምህርት ቤት ይሄዳሉ። ታዲያ ግን እቺ ቆንጆ ሴት ትምህርት ቤት ከሄደች በኋላ ያላሰበችው አንድ ነገር ይገጥማታል። ከሷ ከኋላዋ ቁጭ ብላ የነበረች አንድ ሴት እቺ ሴት ኮፍያ አድርጋለች፣ የትምህርት ቤት ህግ ደግሞ ኮፍያ ማድረግ አይፈቅድም ብላ ለአስተማሪው ትነግረዋለች። ከዛ አስተማሪው ኮፍያዋ እንድታወልቅ ትጠይቃታል። ታዲያ እቺ ቆንጆ ሴት ግን ኮፍያዋ ካወለቀች በኋላ ተማሪዎች በጣም ይደነግጣሉ። ምክንያቱም እቺ ሴት እንደዛ ያክል ቆንጆ ሴት እንደሆነች ጭራሽ አያውቁም ነበር። ታዲያ ጓደኛዋ ነገሩ እንዳይባባስ ብላ በመሃል ጣልቃ ገብታ እሷን ታተርፋታለች። ከዛ እቺ ሴት ከትምህርት በኋላ ወደ ቤተ መንግስት እየሄደች ስልጠናዋን እየቀጠለች ነበር። ከዛ በኋላ እቺ ሴት ግን በጣም እየወደደችው ነበር። ልዕልት ለመሆን በጣም ፍላጎቷ እየጨመረ ይሄዳል እና በጣም ደስተኛ እየሆነች ነበር። ታዲያ ግን አንድ ቀን ወደ ትምህርት ቤት በሄደችበት ድጋሚ ያላሰበችው አንድ ነገር ይገጥማታል። ተማሪዎች አንድ ላይ ተሰብስበው ነበር እየጠበቋት የነበረው፣ ብዙ ካሜራማን ነበሩ። ከዛ ተማሪዎች እሷ ናት እያሉ እያወሩ ነበር። ከዛ ካሜራማኖቹ እሷን ፎቶ እያነሱ ነበር። ታዲያ ከዛ ቀን በኋላ ሁሉ ተማሪ እሷ ልዕልት እንደሆነች ያውቃል።